በጻድቃኔ ማርያም ገዳም በተከሰተ የመሬት መንሸራተት የ13 ሰዎች ሕይወት አልፏል። ኢትዮጵያውያንንና የቤተ ክርስቲያን ምዕመናንን በከፍተኛ ሐዘንና ድንጋጤ ውስጥ የጣለ አሳዛኝ ዜና በሰሜን ሸዋ ዞን የምትገኘውና በብዙዎች ዘንድ በታላቅ ቅድስናዋና በጸበሏ የምትታወቀው ታሪካዊዋ ጻድቃኔ ማርያም ገዳም ባልተጠበቀ አደጋ ተመታች። በተከሰተው ድንገተኛ የመሬት መንሸራተት አደጋ የ14 ሰዎች ሕይወት በአሰቃቂ ሁኔታ ማለፉ ተረጋግጧል። ይህ አሳዛኝ አደጋ እንዴት ሊከሰት ቻለ? የተጎዱትና በአፈር ስር የተቀበሩት ሰዎች ሁኔታስ ምን ይመስላል? በቦታው ላይ የሚደረገው የማዳን ሥራ ምን ላይ ደርሷል? ነፍሰ ጡር የነበረችውን ፍቅረኛውን የገደለው የቀድሞ ባለስልጣን ጥፋተኛ ተባለ። ለዓመታት መላውን ሕዝብ ሲያነጋግርና ቁጣን ሲቀሰቅስ የቆየ በመጨረሻም የፍትህ መዶሻ ያረፈበትን ትልቅ የሕግና የፍትህ ዜና ነፍሰ ጡር የነበረችውን የወጣት ዩኒቨርሲቲ ተማሪ ፍቅረኛውን በአሰቃቂ ሁኔታ የገደለው የቀድሞ ባለስልጣን በፍርድ ቤት ጥፋተኛ ተብሏል። ከስልጣን ጀርባ ተሸሽጎ የሰራው ወንጀል እንዴት ይፋ ወጣ? የዛሬውን ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ፣ ትሰሙታላችሁ። ምዕመናን ከየአቅጣጫው ተጓጉዘው ከፈጣሪያቸው ዘንድ ምሕረትና ጸበልን ፍለጋ ሰላምንና እፎይታን ለማግኘት ወደ ቅዱሱ ስፍራ ያመራሉ። ሌሊቱን በጸሎት በምህላና በስግደት አድረው ማለዳ ላይ አምላካቸውን እያመሰገኑ ባለበት ቅጽበት በድንገት ያ አልጋ ባልጋ መስሎ የነበረው ኮረብታና መሬት ቁልቁል ተደርምሶ ሲወርድ በቅጽበት የተፈጠረው ጉም አቧራና የድንጋይ መናድ የብዙዎች ሕይወትና ምህላን ዋጠው። እፎይታና ፈውስን ፍለጋ ወደ ገዳሙ ያመሩ ንጹሐን ዜጎች ባልታሰበ ሁኔታ ከባድ አደጋ አጋጠማቸው። እናቶች፣ አባቶችና ወጣቶች በአፈርና በካደ ድንጋይ ስር ተቀበሩ። ጸጥታና መንፈሳዊ ድባብ ሰፍኖበት የነበረው ቅዱሱ ገዳም በአንድ ጀንበር ወደ ለቅሶ፣ ጭንቀትና ሕመም ስፍራ ተቀየረ። የአካባቢው ነዋሪዎችና ምዕመናን በባዶ እጃቸው በከፍተኛ ሐዘንና እንባ ውስጥ ሆነው ፍርስራሹን እየቆፈሩ ወገኖቻቸውን ለማዳን ሲታገሉ የነበረው ትዕይንት የማንኛውንም ሰው ልብ የሚሰብርና እጅግ አሳዛኝ ነው። አደጋው የተከሰተው በሰሜን ሸዋ ዞን በሚገኘው በርካታ ምዕመናን ለጸሎትና ለጸበል የሚጎርፉበት ታዋቂው የጻድቃኔ ማርያም ገዳም ቅጽር ግቢ ውስጥ አካባቢ ነው። የጉዳቱ መጠን እስካሁን በተረጋገጠው መረጃ መሰረት በመሬት መንሸራተቱ ምክንያት የ14 ሰዎች ሕይወት ያለፈ ሲሆን በርካታ ሰዎች ደግሞ ልዩ ልዩ የአካል ጉዳት አስተናግደዋል። አደጋው የተከሰተው በአካባቢው ጥሎ በነበረው ከባድ ዝናብ ምክንያት አፈርና ድንጋይ በመናዱ የመሬት መንሸራተት በመፈጠሩ እንደሆነም ተገልጿል። የማዳንና የፍለጋ ስራው የአካባቢው ማህበረሰብ፣ የገዳሙ መነኮሳትና የአካባቢ አስተዳደር አካላት ከተረፉት ጋር በመተባበር በአፈሩ ስር የተሸፈኑ ሰዎችን የማውጣትና የፍለጋ ስራ አሁንም አጠናክረው ቀጥለዋል። ለሞቱት ወገኖቻችን ነፍስ ይማር እያልን ለቤተሰቦቻቸውና ለመላው ቤተ ክርስቲያኗ ምዕመናን መጽናናትን እንመኛለን። የተሻለ ነገንና ብሩህ ተስፋን ሰንቃ ወደ ዩኒቨርሲቲ ያመራች ወጣት ተማሪ ከተጽዕኖ ፈጣሪ ባለስልጣን ጋር በነበራት ግንኙነት ምክንያት ያልታሰበ አሰቃቂ አደጋ ገጠማት። ሆዷ ገፋ መላ ጠፋ እንዲሉ የጽንሷ ነገር ይፋ እንዳይሆንና ስሙ እንዳይበላሽ የፈለገው ይህ ባለስልጣን የተሸከመችውን ንጹሕ ሕይወትና ተስፋዋን በአንድ ጀንበር ለመቅጨት አሰቃቂ መንገድን መረጠ። የሟች ቤተሰቦችና ሕዝቡ ለዓመታት በፍርሃት በሐዘንና በቁጣ ውስጥ ሆነው ፍትህን ሲጠይቁ ቆይተዋል። ስልጣንና ገንዘብ እውነትን ይሸፍኑታል ተብሎ በተሰጋበት በዚህ ከባድ ሂደት እውነት ግን ጠፍታ አልቀረችም። የቀድሞ የኬንያ ባለስልጣን ነፍሰ ጡር የነበረችውን የዩኒቨርሲቲ ተማሪ ፍቅረኛውን በመግደል በፈጸመው ከባድ የወንጀል ድርጊት ፍርድ ቤት ጥፋተኛ ብሎታል።
የፍርድ ቤቱ ውሳኔ የቀረቡትን የሕክምና የዲኤንኤ እና የሰው ምስክሮችን መረጃ በመመርመር ወንጀሉ መፈጸሙን አረጋግጦ ተከሳሹን ጥፋተኛ መሆኑን ወስኗል። የፍርድ ቤቱ ውሳኔ በሀገሪቱ የሕግ የበላይነት እንዲረጋገጥና በሴቶች ላይ የሚፈጸሙ ጥቃቶች ያለ ቅጣት እንደማይታለፉ ማሳያ ተደርጎም ተወስዷል።